ቀዳ ያለብን ሰዎች ካለን በዑዝር ምክንያት በሀይድ ሰበብም ይሁን ወይ በበሽታ ወይ በሙሳፊርነት ወይም በሌላ ሰበብ የረመዳን ቀዳ ያለብን ሰዎች መጀመሪያ ከቀዳ እንጀምር። እዳችንን ከከፈልን ቀዳችንን ካጠናቀቅን በኋላ በተቀሩት የሸዋል ቀናቶች ውስጥ ወደ 6ቱ የሱና ጾሞች እንካተታለን። የአንድ ዓመቱን ሙሉ አጅር ለማግኘት ቀዳን ማስቀደም እንደሚገባ ዑለማዎች ገልጸዋል። ሐዲሱ ላይ መን ሷመ ረመዳንን የጾመ ثم أتبعه 6 من شوال ከዛም ከሸዋል ወር 6 ቀናትን ያስከተለ ነው የሚለው። ስለዚህ የሸዋልን 6 ለማስከተል ረመዳንን የጾመ ስለተባለ በሐዲሱ ላይ በዑዝር ሰበብ ወይ በበሽታ ወይንም በሌላ ምክንያት የተወሰነ የረመዳን ቀናትን ያልጾመ ሰው ረመዳንን የጾመ የሚባለው ውስጥ አይካተትም፣ አላጠናቀቀምና። ቃል የተገባለትን አጅር እንዲያገኝ ቅድሚያ ምን ማድረግ አለበት? ቀዳውን ከፍሎ ረመዳንን የጾመ መባል አለበት። ከዛ በኋላ ነው ከሸዋል 6 ቀናት አጅሩን ለማግኘት ነው። እንግዲህ እንደ ሁክም ሐራም ነው ለማለት አይደለም። ቀዳ ያለበት አንድ ሰው የሸዋልን ሱና ጾም አስቀድሞ መጾም አይችልም አይበቃም ለማለት አይደለም። ይችላል ነው። ይችላል ግን ቃል የተገባለት አጅር ረመዳንን ለጾመ ሰው ነውና ስለዚህ መጀመሪያ ረመዳኑ መጠናቀቅ ግድ ነው። ቀጥሎ 6ቱን የሸዋልን ቀን በቀሪ ቀናቶች ውስጥ ይጾማቸዋል።